የዚህ ማሽን ዋነኛ ጥቅም በቤት ውስጥ ቆጣሪ መስራት መቻሉ። ይሄ ማሽን ፈርጀ ብዙ ነው። ምናልባት ስልጠና ያስፈልገዋል ይሄንን ማሽን ኦፕሬት ለማድረግ። በሰዓት 5 ኩንታል መፍጨት ያስችላል። ለክልል ከተሞች በምን አይነት መልኩ ተደራሽ ማድረግ ትችላላችሁ? ትልቁ ወፍጮ የሚሰራውን ስራ በዚህ በትንሽ ወፍጮ ቤት ውስጥ መስራት ማከናወን እንችላለን። ውድ የገበያ ሚዲያ ተመልካቾቻችን ይሄ የግብይት ፕሮግራማችን ነው። በዛሬ የግብይት ፕሮግራማችን ባልደረባዬ በአምላክ ምርጥ የሆነ የቢዝነስ ፕሮግራም ይዛልን መታለች። የቢዝነስ ፕሮግራሙ ምንድነው የሚለውን ደግሞ ከሷ አንደበት እንሰማለን። ጥሩ አመሰግናለሁ ምናፍቄ። እንግዲህ በአነስተኛ ካፒታል ልንሰራው የምንችለው የቢዝነስ አይነት ነው። እንግዲህ ስለ ቢዝነሱ ከማንሳታችን በፊት አንድ ጥያቄ ላንቺ ላንሳና ወደዛ እንሄዳለን። ወፍጮ ቤት ስራ በምን አይነት መልኩ ሲሰራ ነው ተመልክተሽ የምታውቂው? ያው እኔ ወፍጮ ቤት የማውቀው ሰፊ ቦታ የሚፈልግና ማሽኑ ደግሞ በየቀኑ መወቀር የሚፈልግ እንደሆነ በትንሽ አውቃለሁ። ጥሩ እንግዲህ የዛሬው ደግሞ ፕሮግራማችንም የሚያጠነጥነው አነስተኛ የወፍጮ ማሽን ናት። እቺ ማሽን የተለያዩ አዝርቶችን እንዲሁም ደግሞ ጥራጥሬዎችን በቀላሉ መፍጨት የምትችላት እንግዲህ በቀን ውስጥ በጣም ብዙ ማለት በሚቻል ደረጃ እየፈጨን ለደንበኛ ወይንም ደግሞ ለፈላጊው ልናሰራጭበት የምንችለው የማሽን አይነት ነው። እንግዲህ እኔ በቦታው ላይ ተገኝቼ እንዴት መስራት ይችላል፣ ዋጋው ምን ያህል ነው የሚለውን ደግሞ ሰፋ ያለ ማብራሪያ ከባለሙያዎቹ አንደበት ተቀብዬ ነው እንግዲህ የመጣሁት። ያው እኔ ብዙ ከማወራ ባለሙያዎቹ ምን ይላሉ፣ እንዲሁም ደግሞ ይህንን ቢዝነስ ለመጀመር ምን አይነት ቦታ ያስፈልጋል፣ በምን ያህል ካፒታልስ መጀመር ይችላል የሚለውን ከነሱ አንደበት እንከታተልና እንመለሳለን። ከስቱዲዮ ሆነን ፕሮግራሙን የምናደርስላችሁ እኔ ናፍቆት አማሃና በአምላክ አበራንን። ወደ ፕሮግራሙ እንሂድ። ጤና ይስጥልን። እሺ እንደምን ነሽ? እግዚአብሔር ይመስገን። እንግዲህ ለተመልካቹ ይበጃል ያልኩትን እናንተ ጋር የተመለከትኩትን አንድ ማሽን ወደ ተመልካቾች ለማድረስ ተገኝቻለሁ። በቅድሚያ እስቲ ስምንና የስራ ድርሻን እንዲሁም ደግሞ ድርጅትን አስተዋውቀኝ። እሺ ዳዊት እባላለሁ። የሐምድ ማሽነሪ ፕሮዳክሽን ማናጀር ነኝ። የስራ ድርሻዬ ይመስላል። ዛሬ ደግሞ የተገኘ ነው እንግዲህ የእህል መፍጫ ማስተዋወቅ ነው። ይህ ማሽን ከሌሎች የመፍጫ ማሽኖች ለየት የሚያደርገውን ጨምረን እንዲሁም ደግሞ ምን ይሰራል የሚለውን ዛሬ በስፋት በዝርዝር የምናየው ይሆናል ማለት ነው። ጥሩ። እንዴት ነው የሚሰራው እንዲሁም ደግሞ ሰዎች እንዴት ነው መገልገል የሚችሉት የሚለውን ጠቅለል አድርገህ ሰፋ ያለ ማብራሪያ ስጠኝ። እንግዲህ ይሄ ማሽን እንደምታየው በአነስተኛ ቦታ መቀመጥ የሚያስችል ነው። ይህም አንድ ጥቅሙ ሲሆን እንግዲህ በምታየው በአነስተኛ ቦታ ውስጥ ተቀምጦ ድምፁም የማይረብሽ ነው። በኋላ በምስል የምትወስዱት ይሆናል። ከዛም ባሻገር ደግሞ የዚህ ማሽን ዋነኛ ጥቅም በቤት ውስጥ ቆጣሪ መስራት መቻሉ ነው። 5.5 የፈረስ ጉልበት ወይም ደግሞ 4 ኪሎዋት ሞተር የተገጠመለት ነው። በማንኛውም የቤት ቆጣሪ መስራት የሚያስችል ሲሆን ደግሞ አጠቃቀሙም እጅግ በጣም ቀላል። ይህም ማሽን ከኛ ወስደው ለሚጠቀሙም የአንድ ዓመት ሙሉ ዋስትና የምሰጣቸው መሆኑን በዚሁ አጋጣሚ መግለጽ ወዳለሁ። ምን ተግባራትን ማከናወን ይችላል? ማለትም ደግሞ ምንም መፍጨት ይችላል? ይህ ማሽን ፈርጀ ብዙ ነው። በኋላም በምስል ታዩታላችሁ። የተለያዩ አይነት አዝርቶችን መፍጨት ይችላል። በቆሎ፣ ማሽላ፣ ስንዴ፣ ገብስ የፈለግነው እና የጥራጥሬ የምንላቸውን ነገሮች በሙሉ የትልቁ ወፍጮ የሚሰራውን ስራ በዚህ በትንሽ ወፍጮ ቤት ውስጥ መስራት ማከናወን እንችላለን። ከዛም ባሻገር በርበሬ መፍጨት እንችላለን፣ ሽሮዎች መፍጨት እንችላለን። ሌላም ደግሞ ቢዝነስ ለሚፈልግ አሁን ለምሳሌ ጨው እየፈጨ ለገበያ ማቅረብ ለሚፈልግ ሰው ይሄ ማሽን ትልቅ አስተዋጽኦ ያለው ማሽን ነው። ምክንያቱም አሁን ሱቅ እንኳን አንድ ሱቅ ሄደሽ የተፈጨ ጨውና አንኳር ጨው የሚሸጥበት ዋጋ የተለያየ ነው። ከዚሁ ከአንዱ ሱቅ ገዝተሽ ፈጭተሽ እንኳን ብትሰጪው ያዋጣል ማለት ነው። ይሄን ደግሞ ወደ ቢዝነስ ብንቀይረው ከመርካቶ በስፋት ጨውን ይዘው መጥተው እየፈጩ እያሸጉ ለገበያ ቢያቀርቡ አዋጭ የሆነ ስራ ነው። ምክንያቱም ከ1 ኪሎ 50 ሳንቲምም 70 ሳንቲምም ቢያገኙበት አዋጭ ነው። ይህንን የሚያልኩበት ምክንያት የማሽን በሰዓት 5 ኩንታል መፍጨት ያስችላል። በሰዓት 5 ኩንታል ማለት በቀን ውስጥ 40 ኩንታል መፍጨት የሚችል ማሽን ነው ማለት ነው። ጥሩ። አነስተኛ ወፍጮ ነው ማለት እንችላለን። እኛ የለመድነው ወፍጮ አለ። ወፍጮ ቤት ሄደን ጤፎችን እንዲሁም ሌሎች ነገሮችን መፍጨት የምንችልበት እና ይህ ያንን መተካት የሚችል ማሽን ነው ወይ? በሚገባ በቤት ውስጥ አነስተኛም ልትዩ የማትችይው አይነት ነው። ምክንያቱም ይህን ያህል መፍጨት ካስቻለ ሳይዙ ነው እንጂ ያነሰው ተግባሩ ብዙ ነው። የትልቅ ማሽኖች የሚሰሩትን ስራ መስራት የሚያስችል የሚረብሽ ድምፅ የሌለው ለቢዝነስም ለተለያዩ ነገሮችን ብንጠቀምበት አሁን ለምሳሌ በዚህ ማሽን ቅመም መፍጨት ይቻላል። ቅመሞችን ለምሳሌ አሁን ወፍጮ ቤቶች ውስጥ የማሽን ቢያስቀምጡት በርበሬ መፍጨት ይችላሉ። የተለያዩ ቅመሞች ኮረሪማ፣ ነጭ አዝሙድ፣ ጥቁር አዝሙድ የተባሉ የተለያዩ አይነት ቅመሞችን እየፈጩ ለገበያ ማቅረብ ይቻላል ማለት ነው።
ጥሩ። በምን ያህል የኤሌክትሪክ ኃይል የሚሰራው ማለትም ደግሞ ግልጽ ለማድረግ ያህል በቤት ውስጥ ይሰራል ስንል በቤት ቆጣሪ ነው ወይስ እንዴት ነው የሚለው ጥያቄ እንዳይፈጥርባቸው ግልጽ አድርገን በጣም ጥሩ። ቅድም እንደጠቀስኩት 5.5 የፈረስ ጉልበት ነው። ይሄንን ወደ ኪሎዋት ስንቀይረው 4 ኪሎዋት ነው። የትኛው መኖሪያ ቤት ውስጥ 7.5 ኪሎዋት መብራት አለ። ስለዚህ እንኳን ማሽኑን ከመቻል አልፎ ሌላ ተግባር መስራት ያስችላል። 4 ኪሎዋት ተጠቀመ ማለት 3 ኪሎዋት ፍሬ ያለን ማለት ነው። ስለዚህ በአነስተኛ ኤሌክትሪክ ፍጆታ የሚሰራ ነው። ሞተሩም የተገጠመለት ለዚህ ለስራው በጣም በቂ የሆነ ሞተር ስለተገጠመለት ለእኛም ለማሽኑ የ1 ዓመት ዋስትና እንገባለን ማለት ነው። ጥሩ። ዋጋው ምን ያህል ነው ይሄ? ዋጋው በዚህ ባለበት በ5.5 የፈረስ ጉልበት ይህን ሁሉ ስራ የሚያከናውን ማሽን በአነስተኛ ዋጋ ነው የምንሸጠው። በ120 ሺህ ብር ብቻ ይህን ማሽን ከኛ ማግኘት ይችላሉ። የ1 ዓመት ዋስትና ያለው ለምንም አይነት እንከን የማይገጣለት ማሽን ነው። ከዚህም በፊት ወስለው እየሰሩበት ያለ ማሽን ነው። ገዝተው ቢጠቀሙበት አዋጭ ነው ብለን ለመግለጽ እንወዳለን። ጥሩ። እንግዲህ አሁን የገለጽክልኝ አለ በቀን እስከ 40 እስከ 50 ድረስ መፍጨት ይችላል እያልከኝ ነበር እና ምናልባት ሰፋ አድርገው ሰዎች መስራት ቢፈልጉ ኪሎዋቱንም እንዲሁም ደግሞ የመፍጨት አቅሙንም የዛኑ እየጨመራችሁ ነው የምትሄዱት? በደንብ ይቻላል። አሁን ለምሳሌ በዚህ ፈረስ ጉልበት በዚህ ኪሎዋት ይሄ ሃውሲንግ በቂ ነው። ሃውሲንግ የምንለው ይሄ መፍጫውን የያዘው ክፍል ሃውሲንግ ይባላል። ይሄንን ብናሳድገው በዚህ ሞተር ተመጣጣኝ ነው። ከፍ ያለ ለሚፈልግ ደግሞ ማሽኑ ሳይዙ ከፍ ብሎ የሞተር ጉልበቱም ከፍ ብሎ መስራት ይቻላል ማለት ነው። ለሱም ከከስተመሮች ጋር ወይም ከደንበኞቻችን ጋር በመነጋገር እኛን ከታች እናንተ ጋር ባለ ስልክ ቁጥር ማግኘት ይችላሉ። እኛ ጋር መጥተውም ቢሮአችን ሀና ማርያም የወረዳ 11 ጀርባ ወይም ደግሞ ቆጣሪ ትምህርት ቤት ጀርባ ነው የምንገኘው፣ የሳሪስ ሀና ማርያም። እዛም በአካል መጥተው ወርክሾፓችንን ጎብኝተው በፈለጉት አይነት በፈለጉት መጠን ዋጋም ተነጋግረን ስራውን ማሰራት የሚችሉበትን ሁኔታ እናመቻቻለን። ጥሩ። ለክልል ከተሞች በምን አይነት መልኩ ተደራሽ ማድረግ ትችላላችሁ የሚለውን ጥያቄ እናክልና እዚህ ጋር እናበቃለን። ለክልል ከተሞች ብዙ ስራችን ያለው ክልሎች ላይ ድርጅታችን ያው እንደምታዩት ነው። ከብዙ ዓመት የሰራንን እዚህ ድረስ ባይመጡ እንኳን አሁን የትራንስፖርት ሁኔታ እና መንገድ አስቸጋሪም ስለሆነ እዚህ አዲስ አበባ ሰው ካላቸው መጥቶ ተፈራርመው ውል እንዲወስድላቸው አሊያም ደግሞ እዛው ሆነው ስራውን አስጀምረው ስራው ሲጠናቀቅ ማሽኑን ባሉበት ድረስ ልከን የ1 ዓመት ዋስትና ጋር ማሽኑን የሚገኙበት ክልል ከተማ ድረስ እናደርሳለን። ይህም ሲሆን ግን የትራንስፖርት ወጪው የሚሆነው እኛ ከአዲስ አበባ የነሱ የክልል ትራንስፖርት እስከሚገኝበት የአዲስ አበባ ዙሪያ ያለው ወጪ የኛ ሆኖ ከአዲስ አበባ እስከነሱ ድረስ ያለው ደግሞ በእነሱ ተሸፍነው እንደዚህ አይነት የዴሊቨሪ ስራዎችን የማድረስ ስራዎችንም በተጓዳኝ እንሰራለን። ስለዚህ አዲስ አበባ ውስጥ ላሉት በራሳችሁ ትራንስፖርት ታደርሳላችሁ? አዲስ አበባ ውስጥ ላሉ በእኛ ትራንስፖርት ቤታቸው ድረስ ወስደን ገጥመን አሰልጥነን ሞክረን እዛም ፈጭተን አሳይተናቸው ሁሉም ነገር ተሞክሮ ከ1 ዓመት ዋስትና ጋር የምናቀርብ መሆኑን እንገልጻለን። ምናልባት ስልጠና ያስፈልገዋል ይህንን ማሽን ኦፕሬት ለማድረግ? ጥንቃቄዎችን ነው የምንሰጠው። ስልጠና ስልሽ አሁን ይሄ ማሽኑ ሁሉ ነው በራሱ የሚሰራ ነገር ነው። አንቺ ሞተሩን አስነስተሽ እዚህ ጋር መጨመር ብቻ ነው። ስለዚህ እኛ አንዳንድ ጥንቃቄ የምንላቸው ሞተሩ እርጥበት ማግኘት የለበትም፣ እዚህ ሃውሲንጉ ከሚገባው በላይ መስጠት የለብንም፣ ሲወርድ ነው መጨመር ያለብን። እንደዚህ አይነት ተጓዳኝ ነገሮችን እንሰጣለን። የዋስትናውም ላይ ያሉ ነገሮች ስለሆኑ እኛ ዋስትና የምንወስድባቸው ዝርዝሮች ስላሉ ማለት ነው። ስለዚህ እሱን የምናሰለጥናቸውና የምናሳውቅ ይሆናል ማለት ነው። ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። ዜና ክቡራትና ክቡራን ተመልካቾቻችን ቪዲዮውን የተከታተላችሁትን ይመስል ነበር። እንግዲህ እንደተከታተላችሁት በአነስተኛ ቦታ መጀመር የሚችል እንዲሁም ደግሞ በቤት ውስጥ ቆጣሪ ማንኛውም ሰው መስራት የሚችልበት የማሽን አይነት ነው። የወፍጮ ቤት ስራን ስናስብ ሰፋ ያለ ቦታ በስሪ ፌዝ የሚሰራ አድርገን ነበረ የምንመለከተው። ነገር ግን ይህንን ማሽን በመያዝ ብቻ በቀን ውስጥ ከ30 እስከ 40 ኩንታል ድረስ እየፈጨን ለሚፈልጉ ሰዎች ማከፋፈል እንችላለን። ከዛ በተጨማሪ ሰዎች የባልትና ውጤቶችን እያቀረቡ ከሆነ እንደ ተጨማሪ ግብአትም ይዘውት ወፍጮ ቤት ሄደው መንከራተት ሳይጠበቅባቸው ይህንን ማሽን በመያዝ ብቻ በቤት ውስጥ እየፈጩ ለራሳቸው መገልገል የሚችሉበት ነው። ምናልባትም እኛ በቦታው ላይ ተገኝተን ያገኘነው ማሽን
በአነስተኛ ቦታ ሆና መሰራት የምትችል ናት። ነገር ግን እንደ ተመልካች ፍላጎት እንደ ደንበኛ ፍላጎት የሚሰራበትንም የኪሎዋት መጠን እያሳደጉ መስራት የሚችሉበት ማሽን ነው እንግዲህ ተመልክተን ለተመልካች የሚያደረስ ነው። እንዳየው ጥሩ የቢዝነስ አይዲያ ነው። ይህንን ማሽን ይዛችሁ ደግሞ ቢዝነሱን መጀመር የምትፈልጉ ካላችሁ ታች ባስቀመጥነው አድራሻና ስልክ ቁጥር መደወል ትችላላችሁ። በቀጣይ ፕሮግራማችን እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።